ውድ ተመልካቾቻችን የበሳቤ ምንጭ ዓለም አቀፍ የወንጌል አገልግሎት ከባህር ዳር ከተማ ወንጌላውያን አብያተ ክርስቲያናት ጋር በመተባበር የተዘጋጀው ስድስተኛው ዙር ዲቦራዊ ተነሺ የወንጌል አባቶችና እናቶችን የማመስገን እንዲሁም ደግሞ የታላቅ ሴት ሽልማት በስምንት ዘርፎች ደግሞ እውቅና የተሰጠበት ፕሮግራም ነበረ። ዛሬ መጋቢት 14 7ኛ ወር 2017 በባህር ዳር ከተማ የህይወት ብርሃን ቤተክርስቲያን ይህ ፕሮግራም ተካሂዷል። በዚህ ቀን ደግሞ የታላቅ ሴት ሽልማት የተሸለሙ አንድ እናት አጠገብ ያሉ እንግዲህ ከሳቸው ጋር የተወሰነ ደቂቃ ቆይታ እናደርጋለን። ይህን እንድትከታተሉ ጋብዛለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነብይት ማራናታ ተክለሰንበት። ተባረኩልኝ። ውድ ተመልካቾቻችን አጠገብ ያሉ አንድ እናት አሉ። የታላቅ ሴት ሽልማት የተሸለሙ እናት ናቸው። እንግዲህ ቀደምት ከሆኑ ረጅም ጊዜ ካገለገሉ እናቶች መካከል ናቸው። ራሳቸውን ያስተዋውቁናል። እንኳን ደስ አሉት እናት። ነው ደስ አለን። እስቲ ስሞትን ለተመልካቾቻችን ያስተዋውቁልን። ስሜ እንትዋ መስፍን ይባላል። ጌታን ያገኘው በ1958 ዓመተ ምህረት ነው። ከዚያ ጊዜ ጀምሮ ያው በ58 መምህር ነበርኩና በ59 ለወንጌልን ለተማሪዎች ነገር ነበረ እና በዚያ ጊዜ የሰሙ ተማሪዎች አሁን ትልልቅ ሰዎች ሆነው ጥሩታን ይወጣሉ። ያን ጊዜ ጌታን ያገኘን መድረሽን ያሉ ሰዎችም አሉ። እንግዲህ በስም ያለው አገልግሎት ወይ እንደዚህ በአገልግሎት ጥሪ እንዳይሆንም ቤትን በመስጠት እንደገና ደግሞ ወደዚህ ከተማ የሚመጡ እንግዶችን ቤት በማሳረፍ ቤትን ደግሞ ለአገልግሎት በመስጠት ምናልባት የተወሰኑ ዓመታትን አገልግያለሁ። አሁን ግን የእናቶች የጸሎት ህብረት በሰሜን ምዕራብ አብያተ ክርስቲያናት ደረጃ የእናቶች የጸሎት አገልግሎት አስተባባሪ ነኝ። አሁንም እያስተባበርኩ ነው፣ በመሪነት ነው ያለሁት። በእነዚህ ዓመታት ጌታ ረድቶኝ እነዚህን ዓመታት ሁሉ ከኔ ጋር ሆኖ እግዚአብሔር እዚህ አድርሶኛል። የአምላካችን ስም የተባረከ ይሁን። አሜን። እንኳን ደስ አለዎት ማዘር። እስካሁን የረዳዎት እግዚአብሔር ይባረክ። እንደው በእነዚህ ዓመታት በጣም ከባድ ነበረ፣ አስቸጋሪ ጊዜ ነበረ የሚሉት እንደው ለተመልካቾቻችን ቢነግሩልን። አስቸጋሪ የሆኑ ጊዜያቶች ከብዙዎቹ ሁለቱን ብጠቅስ በ64 ዓመተ ምህረት ነፍሰ ጡር ነበርኩ። አዲስ አበባ ለኢንሰርቪስ ፕሮግራም ሄጄ እዛ አንድ ፕሮግራም እየተካፈልን እያለን ያልተፈቀደ ስብሰባ በሚል ምክንያት ተነስቶ ወደ ከርቸሌ ሄጄ አንድ ልጅ ወልጃለሁ፣ ወይም ቤት ውስጥ ማረሚያ ቤት ውስጥ እና ይሄ አንደኛው ሲሆን፣ ሁለተኛ ግን እዚህ ሀገር አንድ ቀን ልጆች እየተጫወቱ እያለ ሜዳውን አናጫውታችሁም ብለው ሁለት ወንዶች ልጆች አሉ፣ ጓደኞቻቸው አናጫውታችሁም ብለው ከነሱ ጋር የሰፈሩ ሰው ተሰብስቦ እረኞች ሁሉ ከብቶቻቸውን ወደዚህ አካባቢ አምጥተው ተደባድበው ልጆችን ይፈነክቱብኛል ብዬ አስቤ ነበር። እግዚአብሔር በታምራቱ ጣልቃ ገብቶ ልጆችን እንደ ዳኛ አድርጌ እናንተ ወደዚህ እናንተ ወደዚህ አድርጌ እንደ ዳኛ አከፋፈልኳቸው። ሜዳውን ተካፍለው የክርስቲያን ልጆች አንድ ሜዳ እዛው አካባቢ የሰፈር ነው፣ ሌሎች ደግሞ በራሳቸው ሜዳ ልጆች ሳይፈነካከቱ በተለይ እረኞች ዱላ ይዘው ይጠብቁ የነበሩ ጠብ ይነሳል ብለው እግዚአብሔር ጠቡን አብርዶ ልጆችም ሳይመቱ መቅረታቸው እንደ ትልቅ ነገር እሱ ትልቅ ትዝታለኝ፣ ስጋትም ነበረብኝ። እግዚአብሔር ያን ሁሉ ነገር አሳልፎ ለዚህ አበቃኝ። እግዚአብሔር ይባረክ። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ተመልካቾቻችን ታላቅ ሴት ምንትዋ በማረሚያ ተቋም ውስጥ በገጠማቸው እስር ምክንያት እዛው ልጃቸውን ተገላግለዋል። ይህ እንግዲህ በወንጌል ታሪክ ውስጥ በብዙ መንገድ ዋጋ የከፈሉ እናቶች መካከል ናቸው። ብዙዎቻችን ዛሬ ቻሌንጅ የምንለው ወይም ችግር የምንለውና ባለፉት ዓመታት የወንጌል አባቶችና እናቶች የከፈሉት በአንጻራዊነት አሁን ላይ ያለው ቻሌንጅ ሊባል እንደማይችል በግልጽ የሚያሳይ ነው። እንግዲህ ስለ ስሙ ብዙ ተሰደዋል፣ ቤታቸውን ሰጥተዋል፣
በወንጌል ምክንያት የከፈሉት በርካታ ዋጋ አለ። በእነዚህ ጊዜዎች ውስጥ ሁሉ ደግሞ የረዳቸውን እግዚአብሔርን ሲባርኩ እናያለን። እንግዲህ ታላቅ ሴት እትዬ ምንትዋብ እንግዲህ በእነዚህ ዓመታት ሁሉ የረዳሁት እግዚአብሔር ይባረክ። የዛሬው 6ኛው ዙር የወንጌል አባቶችና እናቶች የታላቅ ሴት ሽልማት ላይ በባህር ዳር ከተማ ከተመረጡ የታላቅ ሴት ሽልማት ከተሸለሙ መካከል ነው እና በዚህ የምስጋናና የእውቅና ፕሮግራም ምን ተሰማዎት? እዚህ እደርሳለሁ ብዬ አላውቅም ማለት ዘማሪው እንዲህም ይሆናል ብዬ አላውቅም፣ ደግሞም ለዚህም ይሆናል ብዬ ሰርቼም አላውቅም። እግዚአብሔር ግን ይሆናል፣ ይበቃሻል፣ ይገባሻል ብሎ ስላደረገው ነገር እግዚአብሔርን አመሰግናለሁ። ደግሞም እናንተንም አመሰግናለሁ። ደስ ብሎኛል። እግዚአብሔር ይባርካችሁ። አመሰግናለሁ። እሺ እኛም ደስ ብሎናል። እርሱን እግዚአብሔር ለዚህ ምድር ለትውልድ በረከት ስላደረጉት እንደው በመጨረሻ በዚህ ዘመን ላሉ ወጣቶች የሚመክሩን ነገር ምንድነው? ወንጌል በእናንተ መንገድ ውስጥ እግዚአብሔር ተጠቅመው እዚህ አድርሶታል። በዚህ ዘመን ላሉ ወጣቶች ምክሮት ምንድነው? ለወጣቶቹ እኛን እዚህ ያደረሰ ጌታ እንደሚያደርስ ተስፋ ባለመቁረጥ ብዙ የሚያባብሉ ነገሮች አሉት በመንገድ የሚያስቀሩ እነሱን ሁሉ ተቋቁመን እንድናልፍ የረዳን ጌታ እንደሚረዳቸው አምነው እንዲቀጥሉ ነው። ምክንያቱም ብዙ የሚያስቸግሩ መንገድ ላይ የሚያስቀሩ ነገሮች አሉ። ሰው በኃይሉ ስለማይበረታ ያበረታው ጌታ እንደሚያበረታቸው አምነው እንዲቀጥሉ ያመኑት ደግሞ ዳር የሚያደርስ የሚሸከም የሚረዳ አምላክ መሆኑን አውቀው እንደሚረዳቸው ተረድተው እንዲቀጥሉ እመክራለሁ። እሺ እናቴ እግዚአብሔር ይባርኩት። እንግዲህ በቀጣይ በቅርቡ በመጋቢት 29 የታላቅ ሴት መጽሐፍ አስመርቃለሁ። ሁለተኛ መጽሐፍ በአዲስ አበባ በቀጣይ በቮሊዩም 2 በሚወጣው መጽሐፍ ላይ የእርሶ ታሪክ ይካተታል። እንዲሁም ለቀጣዩ ትውልድ በመጽሐፍ የሚታተም ነው የሚሆነው። እግዚአብሔር አምላክ ዘመኖትን ይባርክ። እግዚአብሔር በእርሱ ስላስቀመጠው ጸጋ እውቅና እንሰጣለን። እድል ነው በእናንተ መካከል ማገልገል። ስለዚህ እግዚአብሔርን እንባርካለን። ስለሰጡን ቃለ መጠይቅ በጣም እናመሰግናለን። እግዚአብሔር ይባርክዎት።